ለምጆም ታለች ልጅ ጎዳና ለጎዳና እየተንከራተትኩ ነው። በዚህ ምክንያት አብሮኝ ገና ልጅ እያለ ነው ጥሎን የወጣው ከቤት ከአረብ ሀገር የመጣች ሴት አግብቶ ማለት ነው። ከዛ ጊዜ ጀምሮ በቃ ምንም የተስተካከለ ህይወት የለኝም። ወላጆቼ ሲያልፉ ደግሞ ጭራሽ ህይወት እየተበላሸ ሄደ። አሁን እዚህ የት ነው የምትኖሪው? ምንም በቃ አንድ ቤተ ክርስቲያን ውስጥ ነው ያረፍኩት ነበር። ልጆች ናቸው ብር እየሰበሰቡ ለምግብም ለምንም እያሉ የሚሰጡኝ እዛ የሚያውቁኝ እዛ ቤተ ክርስቲያኑ ጋር ያሉ ልጆች ማለት። እሺ ከልጅነት ጀምሮ ሰራለሁ፣ አረብ ሀገር ሄጃለሁ፣ ግን ተሳክቶልኝ አያውቅም። በቃ ግን ልጄን አሰቃየሁት በየመንገዱ ላይ። ምንም የሚያውቀው ነገር የለም። ሁሉ ነገር ከአቅሜ በላይ ሆኖ መኪና ስር ለመግባት ሁላ ወስኜ ነበር። መንገድ ላይ ቁጭ ብዬ መጨረሻ ላይ ሰፈር ውስጥ የሚያገኝ አንድ ልጅ ነው እግዚአብሔር ልጅሽ እኔ ጥለሽ ነው አንቺ መኪና ውስጥ የምትገቢው? ጤነኛ ሆነ ኖረ ልጅ ማሳደግ ሲያቅት ለምን ትኖራለህ የሚል ድምጽ ነው ጭንቅላቴ ውስጥ የሚመላለሰው። አይዞሽ አለይት በቃ ደክሞኛል። አሁን ምንም አይነት አቅም የለኝም። መኖሬ ራሱ ጥቅም ያለው አይመስለኝም። በዚህ ሰዓት ለልጅ ከጎዳና ማንሳት ያቃተኝ ሰው ለምን ብዬ እኖራለሁ? ከቤተ ክርስቲያን ሰዓቱ ሲደርስ ውጡ ይባላል፣ ግን መሄጃ የለኝም። እዚህ ነው ማድረው ስላቸው ማረፊያ የላቸውም። ቤተ ክርስቲያን ውስጥ ለማስቀደስ ብቻ ነው ቤተ ክርስቲያን ውስጥ ማደር ያለብኝ። ተይ በእግዚአብሔር በቃ ነፍሳ ስለዚህ ለምን ኖራለሁ? ማኖር ያልቻልኩት አንድ ልጅ ትክክል ካላኖርኩት ለምን ኖራለሁ? እንደምታውቂው ነው መልእክተኛው ነው። አጋጣሚ በሌለኝ ቀን ነው ገንዘብ የመጣሽው ነው። ችንስሽም ልጅ እንኳን አስርሽም 200 ብር ሲሰጡኝ እኔ ነኝ የማውቀው እንዴት እንደሚሰማ። እማዬ ስጋ መብላት ፈልጋለሁ ሲሉ ስጋው እኮ ያድረ ነው ቆይ በኋላ እያሉ የሸወድኩ ነው የማኖረው እስካሁን ድረስ። አመሰግናለሁ በጣም። እሱን ያዥና አሁን በጊዜው መጨመርሽ ነገር የለኝም ምንም ብር ስለሌለ እንግዲህ እግዚአብሔር ይርዳል። ሰው ደግሞ ከረዳሽ ምናልባት አካውንትሽን ታውቂዋለሽ? በቃልሽ 34 42 68 56 የአቢሲኒያ አካውንት። ስምሽ ማን ነው? መድኃኒት ተፈራ። መድኃኒት ተፈራ። መድኃኒት ተፈራ። ስልክ ቁጥርሽን ንገሪኝ። 0913 97 53 28። እሺ መልካም። ሰው ደግሞ ያው ይሄንንም ባሽን አይቶ ይረዳሻል ብዬ አስባለሁ። ከዛ ውጭ እግዚአብሔር ነው የሚያውቀው።